አርሰናል ከኮሞ ጋር የሚያደርገው ጨዋታ በወዳጅነት ይጠበቃል። ይህ ጨዋታ ምሽት 3 ሰዓት ላይ ተኩል የሚደረግ ጨዋታ ነው። የቀድሞ የአርሰናል አምበል ሴስ ፋብሪጋስ እንዲሁም የቼልሲ እና የባርሴሎና ተጫዋች የሆነው ለመጀመሪያ ጊዜ በተቃራኒ ቡድን አሰልጣኝነት ወደ ኤሜሬትስ ስታዲየም ይመለሳል። ፋብሪጋስ በሴሪያ ኤ 4ኛ ደረጃን ይዞ ለታሪክ ለመጀመሪያ ጊዜ ወደ ሻምፒዮንስ ሊግ ያሳለፈውን ኮሞ ይዞ ነው ወደ አርሰናል ለንደን የሚመጣው። ለአርሰናል ከነሐሴ 10 የማንቸስተር ሲቲ የኮሚኒቲ ሺልድ ጨዋታ በፊት የመጨረሻ የቅድመ ውድድር ፍልሚያቸው ሲሆን ሚካኤል አርቴታ ከታታይ 2 ሽንፈቶች በኋላ ቡድኑን ወደ ድል መመለስና ይፈልጋሉ። ያም ሆኖ ሳሊባና ዩሪያን ቴምፐር አለመኖሩ የመከላከል መስመሩን ለጥቃት የተጋለጠ ያደርገዋል ሲሆን ባለፉት 5 ጨዋታዎች 8 ግቦችን አስተናግደዋል። ከቀድመ ውድድር ጨዋታዎች 3-0 በኤምኬ ዶንስን አሸንፈው ጂሮናን 4-1 ሲያሸንፉ በሪያል ቤቲስ 3-1 ተሸንፈዋል። በቦርሲያ ዶርትመንድ ኤሜሬትስ ካፕ ደግሞ 3-2 ተሸንፈዋል። ባለፉት 5 ጨዋታዎች ኮሞ ከፓሪስ ኤፍሲ ጋር 2-1 ከአልሉላ ጋር ደግሞ 3-1 አሸንፏል። ከቪያሪያል ጋር በፔናልቲ 3-1 ተሸንፎ በኖርማል ጨዋታ ደግሞ አንዳቸው ወጥቷል። ኮሞ ፋሚላኮ ከሚባል ክለብ ጋር ደግሞ 3-2 አሸንፏል። የማይሰለፉ በአርሰናል በኩል የወገብ ጉዳት ደርሶበት ለ2 ወራት ከእረፍት ወጥቷል። ዊሊያም ሳሊባ እንዲሁም ዩራን ቲምበር በብልት አካባቢ ጉዳት ደርሶበት ለሳምንታት ከሜዳ ይርቃል። ሉዊ ኮፒሊ ኤሲኤል ጉዳት ደርሶበት ሙሉ የውድድር ዘመኑ ያመልጠዋል። አዲሱ ዝውውር የአርሰናልን የተቀላቀለው የ75 ሚሊዮን ፓውንድ ከኒውካስትል የመጣው ብሩኖ ጊማሬሽ የመጀመሪያ ጨዋታውን ሊያደርግ ይችላል ተብሎ ይጠበቃል። ጄደን አዳይ በሌላ ችግር አይሰለፍም። ትሮቮ ቻሎባ በነሐሴ 9 ከቸልሲ በተዘዋወረ ሲሆን የብቃት ሁኔታው አጠራጣሪ ቢሆንም ይሰለፋል ተብሎ ይጠበቃል። ኒኮ ፓስ ከአርጀንቲና የዓለም ዋንጫ በመሳተፍ ተጨማሪ ረፍት ላይ ነው። ግምታዊ አሰላለፍ 4-3-3 ይሆናል ተብሎ ተጠብቋል። በአርሰናል በኩል በረኛ ኬፓ፣ በተከላካይ ቤን ዋይት፣ ጋብርኤል እና ሞስኬራ ሄንካፔ ሲሆን ብሩኖ ጊማሬሽ፣ ኦዲጋርድ፣ ሉዊስ በመሃል ስኬሊ ዞሊስ እንዲሁም ዩክሬሽ ሃቨርስ ይሰለፋሉ። በኮሞ 4-2-3-1 ይጠበቃል ተብሏል። በረኛ ቡቴዝ፣ ከዛም በኋላ ያንኮቶ፣ ራሞን፣ ቻሎባ፣ ካይምፔሮ እና ካኬሬት፣ ዲያው፣ ላህዶ፣ ፓትሪ ዶቪኮ እነዚህ ሁሉ ይሰለፋሉ። ምሽት 3 ሰዓት ተኩል ላይ በኢትዮጵያ አቆጣጠር በኤሜሬትስ ስታዲየም የወዳጅነት ጨዋታቸውን ያደርጋሉ።